ሰላም ጤና ይስጥልኝ እንደምን ዋላችሁ ታድላ ነኝ ከታዱ ግሬት ቲዩብ። በዛሬ ፕሮግራሜ ላይ የፌደራል መንግስት መስሪያ ቤቶች ግዢ በሚፈጽሙበት ጊዜ ለሚሳተፉ ተሳታፊዎች የሚደረግ ልዩ አስተያየትን በተመለከተ እንወያያለን። እንግዲህ እንደሚታወቀው የፌደራል መንግስት የግዥና ንብረት አስተዳደር አዋጅ እና የፌደራል መንግስት የግዥ አፈጻጸም መመሪያ ወጥቶ ተግባር ላይ እየዋለ ይገኛል። ይሄን በተመለከተ እኔም የተለያዩ ቪዲዮዎችን እየሰራሁላችሁ እገኛለሁ። ስለዚህ በዛሬው ደግሞ እንግዲህ የልዩ አስተያየት በተመለከተ እነማን ናቸው ተጠቃሚ የሚሆኑት፣ በየትኞቹ የግዥ ዘዴዎች ላይ ነው ይሄ የልዩ አስተያየት ተግባራዊ የሚደረገው የሚለውን እናያለን። እንግዲህ እንደሚታወቀው በአንድ መንግስት መስሪያ ቤት ግዢ ላይ የሚሳተፉ በርካታ ተጫራቾች አሉ ወይም ተወዳዳሪዎች አሉ። ስለዚህ ለሁላቸውንም እኩል ከመሳተፍ በተጨማሪ ደግሞ በተለያየ አንግል መበረታታት የሚገባቸውን ለማበረታታት ታሳቢ ያደረገ የልዩ አስተያየት እንዳልኳችሁ እንግዲህ በአዋጁም በመመሪያውም ላይ ተቀምጧል ማለት ነው። ስለዚህ ይሄ ተግባራዊ የሚደረገው በየትኞቹ ግዥ ዘዴዎች ላይ ነው በምንልበት ጊዜ በዋጋ ማቅረቢያና በቀጥታ ግዢ በሚፈጸሙ ግዢዎች ላይ ይሄ መመሪያ ወይም ይሄ ልዩ አስተያየት ተግባራዊ አይደረግም። ነገር ግን በሌሎቹ በማንኛቸውም በሌላው የግዥ ዘዴዎች ላይ ግን ተፈጻሚ ወይም ተግባራዊ ሊሆን ይገባል ይላል መመሪያው። በተጨማሪም ደግሞ እነማን ናቸው የዚህ መብት ተጠቃሚ ብለን በምናይበት ጊዜ የመጀመሪያው በኢትዮጵያ ውስጥ ለሚመረቱ እቃዎች ተወዳድረው ያንን ምርት የሚያመርቱ ድርጅቶች በሚሆኑበት ጊዜ ይህን የልዩ አስተያየት መብት ተጠቃሚ ይሆናሉ ማለት ነው። ሁለተኛው ከምክር ውጭ ለሆኑ አገልግሎት ሰጪዎችም ይህ መብት አላቸው ወይም ይሄ ልዩ አስተያየት ተጠቃሚ ይሆናሉ ማለት ነው። ሶስተኛው አማካሪዎችና ስራ ተቋራጮችም የዚህ የልዩ አስተያየት መብት ተጠቃሚዎች ናቸው። አራተኛው በውጭ ሀገርና በሀገር በቀል ድርጅቶች መካከል ጥምረት ሲፈጠር ሽርክና ሲሆን ወይም አሽሙር ማህበር ሆነው አንድ ግዢ ላይ ለመሳተፍ በዚህ አደረጃጀት ውስጥ ገብተው ተወዳዳሪ ሆነው በሚገኙበት ጊዜ ይሄ መብት ተግባራዊ ይደረጋል ማለት ነው። አምስተኛው በማምረት ስራ ላይ ለተሰማሩ ጥቃቅንና አነስተኛ ተቋማት እንግዲህ ጥቃቅንና አነስተኛ ተቋማት የራሳቸው አደረጃጀት አላቸው። ሁለተኛ ደግሞ የሚደራጁበት አላማ አላቸው። ለማምረት ተግባር ሊሆን ይችላል፣ አገልግሎት ለመስጠት ሊሆን ይችላል። ሌሎችም ደግሞ አደረጃጀቶች ይኖሯቸዋል። ግን በማምረት ስራ ላይ ከተሰማሩ የዚህ መብት ተጠቃሚ ይሆናሉ። በማምረት ስራ ተሰማርተው ወይም ተደራጅተው ነገር ግን በአንድ ጨረታ ተመሳሳይ ያንን ምርት ለማቅረብ በሚወዳደሩበት ጊዜ ማለት ነው። በተመሳሳይ በማምረት ስራ ላይ ለተሰማሩ የአካል ጉዳተኞች እንደዚሁም እንግዲህ አካል ጉዳተኞችም የየራሳቸው የሆነ አደረጃጀት ይኖራቸዋል። የራሳቸው የሆነ ማህበር ይኖራቸዋል። ግን በማምረት ስራና ያን የሚያመርቱትን ምርት ለመሸጥ በሚያደርጉት ውድድር የዚህ ተጠቃሚ ወይም የዚህ ልዩ አስተያየት ተጠቃሚ እንዲሆኑ ያው መመሪያውም አዋጁም ይጋብዛል ማለት ነው። ሌላው በማምረት ስራ ላይ የተሰማሩ የነጋዴ ሴቶች ማህበራት እንግዲህ የነጋዴ ሴቶች ማህበራትን በተመሳሳይ በማምረት ስራ ላይ ተሰማርተው የሚገኙ ከሆነና እነሱ የሚያመርቱትን ምርት ደግሞ ለመሸጥ ውድድር በሚያካሂዱበት ጊዜ የዚህ መብት ተጠቃሚ ወይም የዚህ የልዩ አስተያየት መብት ተጠቃሚ እንዲሆኑ መመሪያውም አዋጁም ይጋብዛቸዋል ማለት ነው። ሌላው ለቴክኖሎጂ ፈጠራ ውጤቶች እንግዲህ የቴክኖሎጂ ፈጠራ ውጤትን ያመረተ አካል ያን ምርት ለመሸጥ በመንግስት መስሪያ ቤት ውድድር በሚያካሂድበት ጊዜ የዚህ የልዩ አስተያየት መብት ተጠቃሚ ይሆናል ማለት ነው። እንግዲህ እነዚህን ልዩ አስተያየት እንዲያገኙ መመሪያው አዋጁ የሚያስቀምጣቸው አካላት ደግሞ ይህን መብት ለማግኘት የሚያስፈልጋቸው ደግሞ የየራሳቸው የእያንዳንዳቸው ደግሞ አጠቃላይ የሆነ አፈጻጸም አላቸው። አንዱ ከአንዱ ለምሳሌ የቴክኖሎጂ ፈጠራን የሚያመርት እና በማምረት ስራ የተሰማራ የሴቶች ማህበራት እያንዳንዳቸው አንድ አይነት ክራይቴሪያ አይደለም ያላቸው። ስለዚህ የየራሳቸው ደግሞ ምን ምንን
ሲያሟሉ ነው የዚህ መብት ተጠቃሚ የሚሆኑት የሚለውን ደግሞ በሌላ ቪዲዮ አዘጋጅላችኋለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ አድርጉ። ያላችሁን ደግሞ ማንኛውም አይነት ኮሜንት ደግሞ ጻፉልኝ፣ አየዋለሁኝ። ስለተከታተላችሁኝ አመሰግናለሁ። ቻው